የቃል ኪዳን ቀለበት በልብ ላይ የታተመበት ከጣት ይልቅ ውስጥ ዘልቆ እውነተኛ ፍቅር ይዘልቃል አብረቅርቆ የቃል ኪዳን ቀለበት በልብ ላይ የታተመበት ከጣት ይልቅ ውስጥ ዘልቆ እውነተኛ ፍቅር ይዘልቃል አብረቅርቆ ማለት ብቻ አይደለም ጨረሱም ይሆናል ኢየሱስ መሪ ሁነን ካሉት ሕይወታቸው ያምራል ይከብራል ለልጅ ልጅ የሚያሸጋግሩት መልካሙ ስራቸው ይሻገር ትውልድ ይበላቸው
ሰው ሳያይ እንዴት ያደንቅሃል ሰው ሳያይ እንዴት ያመልክሃል ያወቅን ግን ማቆም አቅቶናል ያወቅን ግን ማቆም አቅቶናል እስቲ የኔን አምላክ እዩልኝ እዩልኝ እስኪ ይህንን ውብ እዩልኝ እዩልኝ እስቲ ይህን ቆንጆ እዩልኝ እዩልኝ እስኪ አለባበሱን እዩልኝ 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 ውበት ያለው ክብር ያለው ሞገስ ያለው ውበት ያለው በሰው ብላ ያልተሰራ አምላክ አለ ከኔ ጋራ በሰው ብላት ያልተሰራ አምላክ አለ ከኔ ጋራ እስቲ እግዚአብሔርን እዩልኝ እዩልኝ እስቲ ይሄን መልካም እዩልኝ እዩልኝ እስኪ ይሄንን ቸር እዩልኝ እዩልኝ እስቲ የኔን አምላክ እዩልኝ 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 ነፍሴ ኮበለለች እሱን ተከትላ ሌላ ሌላ ነገር አልፈልግም ብላ ነፍሴ ኮበለለች እሱን ተከትላ ሌላ ሌላ ነገር አልፈልግም ብላ እኔ አልፈልግም ብላ አልፈልግም ብላ እኔ አልፈልግም ብላ አልፈልግም ብላ እስቲ የኔን አምላክ እዩልኝ እዩልኝ እስኪ ይህን ጨዋ እዩልኝ እዩልኝ እስኪ ይህን ኃያል እዩልኝ እዩልኝ እስኪ ይህን ብርቱ እዩልኝ 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 እኔማ ባለሟል ያንተ አገልጋይ የቤት ሰራተኛ ወዳጅ ልጅ ነኝ ባሪያህም እሆናለሁ በእኔ ፍላጎት ጉልበቴን ዘመኔንም ተጠቀምበት እኔማ 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 ባለሟልህ ያንተ አገልጋይ የቤት ሰራተኛ ወዳጅ ልጅ ነኝ ባሪያህም እሆናለሁ በእኔ ፍላጎት ጉልበቴን ዘመኔንም ተጠቀምበት 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 ተጠቀምበት
ስግደት ክብር ይገባሃል። እንዳንተ ያለ ስላልተገኘ ፍጥረት ሊያደንቅ ያይተመኘ እንዳንተ ያለ ውብ ስላልተገኘ ፍጥረት ሊያደንቅ ያይተመኘ የክብር ቀን ነው፣ የክብር ቀን ነው፣ የክብር ቀን ነው ዛሬ የደስታ ቀን ነው። ላከበረኝ እልልታለኝ እኔ ያለኝ ጩኸታለኝ። ዘገየ ያሉት ለካ ተሳስተው ነው። ሁሉን በጊዜው ይኸው ባደረከው ተናግሮ ማድረግ አንተ ታውቅበታለህ። ማስዋብ መሸለም ማክበር ትችልበታለህ። ዘገየ ያሉህ ለካ ተሳስተዋል። ሁሉን በጊዜው ይኸው ባርገዋል። ተናግሮ ማድረግማ ታውቅበታለህ። ማስዋብ መሸለም ማክበር ትችልበታለህ። እኔ አይቻለው ስትደርስልኝ ምድረ በዳው ላይ መቼ ተውከኝ። ልክ እንደ ቃልህ ሆኖልኝ አየው። ልዘምር እንጂ ዛሬ የክብር ቀን ነው። ወግ ማረጌ ኢየሱስዬ ልዘምርልህ አንተነ ክብሬ። ወግ ማረጌ ኢየሱስዬ ልዘምርልህ አንተነ ክብሬ። የክብር ቀን ነው፣ የክብር ቀን ነው፣ የክብር ቀን ነው ዛሬ የደስታ ቀን ነው። ላከበረኝ እልልታለኝ እኔ ያለኝ ጩኸታለኝ። አባት በልጁ ደስታ ይቀራል እንዴ? እዩት ተገኝቶልኛል የቅርብ ዘመዴ። አንድ ብቻዬን ነበርኩ ስትጠራኝ፣ ይኸው በበረከትህ አበዛኸኝ። አባት በልጁ ደስታ ይቀራል እንዴ? እዩት ሞገሴ ሆኖ የቅርብ ዘመዴ። አንድ ብቻዬን ነበር ስትጠራኝ፣ ይኸው በበረከትህ አበዛኸኝ። እኔ አይቻለው ስትደርስልኝ ምድረ በዳው ላይ መቼ ተውከኝ። ልክ እንደ ቃልህ ሆኖልኝ አየሁ። ልዘምር እንጂ ዛሬ የክብር ቀን ነው። ወግ ማረጌ ኢየሱስዬ ልዘምርልህ አንተነ ክብሬ። ወግ ማረጌ ኢየሱስዬ ልዘምርልህ አንተነ ክብሬ። ኢየሱስ ክብሬ አንተነ ክብሬ። ለታናሹ ለደረሰለት እልል በሉን እልል በሉለት እልል በሉለት። እሱ አይደለው ያሳመረኝ ኢየሱሴን ይታይልኝ ኢየሱሴን። ለታናሹ ለደረሰለት እልል በሉን እልል በሉለት። እሱ አይደለው ያሳመረኝን ኢየሱሴ ይታይልኝ ይታይልኝ። ታዲያ ደግማችሁ ስሙን ጥሩልኝ፣ ያከበረኝ እስቲ ያክብሩልኝ። ደስ ያለው ካለ ይዘምርለት፣ እልልታም ካለ ይጨመርለት።
ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣንም ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ በድግሱ ቦታ ወዳጅ ሰበን ገብቶ ሁሉም ይዞ ቦታ ከልክ የታሰበው ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬን ሞላው። አንተ ያለህበት የታደምክበት ገባ ከቤቴ ሁሉም ይሞላል። አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል።
እግዚአብሔርን እናመሰግናለን። እግዚአብሔርን አመስግነን መንገዳችንን ለሱ አደራስተን እንወጣለን። እነዚህን ልጆቻችንን ለዚህ ያበቃ አባት ክብሩን ይውሰድ። አባቶ እጅግ እናመሰግንሃለን። ስለሰጠህን ጊዜ እናከብረሃለን። ስለሰጠህን ቤተሰብ ስምህ ይባረክ፣ ለዘላለም ክበር። እጅግ እናከብረሃለን። አንተ ፈቅደህ እግዚአብሔር አምላካችንና አባታችን ሆይ እነዚህን ልጆች እግዚአብሔር ከማይፀን በፊት የሚታቃቸው በማይፀንም ተፈጥረው አድገው እዚህ እስኪደርሱ ስለጠበቅካቸው እናመሰግንሃለን። ቤተሰብን ሁሉ በሰላም ስለረዳን እናከብረሃለን። አሁንም ደግሞ እግዚአብሔር የወደፊት ህይወታችን ሁሉ ላንተ ያደራ እንሰጣለን። እዚህ ብላቴኖች ህይወት በጌታ በኢየሱስ ክርስቶስ ስም በደም ይጠበቁ። አንተ ከልላቸው። ዛሬ በቤተሰብ እግዚአብሔር አምላክ ሆይ እንደዚህ ስናመሰግን ደስታችን ላቀ ስለሆነ ስለሰጣህን ሰላም ደስታ ስምህ ይባረክ። ይህ ህይወት በኢየሱስ ስም ይቀጥል። አንተን የሚፈራ ህይወት፣ ለአንተ የሚገዛ ህይወት፣ ለአንተ የሚኖር ህይወት፣ ለትውልድም የሚተርፍ ህይወት በኢየሱስ ክርስቶስ ስም አንተ ያድርገልን። በሰላም አኑረን። እግዚአብሔር አምላክ ሆይ ዝምድና ይቀጥል። ልጆች እግዚአብሔር አምላክ ሆይ ይወለዱ። ጌታ በኢየሱስ ክርስቶስ ስም በሁሉም ነገር ባርከን። አንተ እንደምትወደን እግዚአብሔር አምላክ ሆይ እርስ በራሳችን ተዋደን እስከ ወዲያኛው ፍጻሜ እንድንደርስ አንተ እርዳን። መንገዳችንንም ለአንተ ያደራ እንሰጣለን። የትኛውም ፍላጻ በኢየሱስ ስም ይሰበር። አንተ ጠብቀን፣ በጸጋ ከልለን፣ በደም አንተ ጠብቀን። በነገር ሁሉ ስምህ ይባረክ። በወደድከን በልጅ በኢየሱስ ስም አሜን። እናንተ
Malakam bareedaa gaa'ila gooftaan eebbise. Malakam bareedaa gaa'ila gooftaan eebbise. Malakam bareedaa gaa'ila Yesuus eebbise. Malakam bareedaa gaa'ila Yesuus eebbise. Malakam bareedaa gaa'ila gooftaan eebbise. Malakam bareedaa gaa'ila gooftaan eebbise. Malakam bareedaa gaa'ila Yesuus eebbise. Galatoomi bareeda kanarraan nu geesse bareeda gaa'ila isaanii kana bareeda sidunuuf milkeesse bareeda cidha kanarratti bareeda Yesuus argamte bareeda hirruu isaanii guutte bareeda cidha isaanii biifte bareeda har'as si barbaanna bareeda cidha kanarratti bareeda ayyaana kee guddaa bareeda hirmaan dhumirratti bareeda. Baga geessan misirroon guyyaa gammachuu. 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 Baga geessan Waaqayyo gooftaa keessantu. Baga geessan lamaanuu keessan eebbise. Baga geessan sichi lamaa miti seeni. Baga geessan gooftaa tokko si taasise. Baga geessan saaqonni dhiiramee faarsa. Baga geessan warri gammadan waaqessa. Galata ke 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 Baga geessan misirroon guyyaa gammachuu. Baga geessan misirroon guyyaa gammachuu. Bareda, Bareda, Bareda,
ኢየሱስ ጎፍታራ ኧረ ኢየሱስ ጌታ ነው። ሀርገ ሰው ልትርጉታ አይደለ ከሰደበላ በኢየሱስ ነፍሴ ለመለመች 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 ጌታ ጌታ ስላገኘች ለመለመች ለመለመች የደረቁ አጥንትን ዓለም ልሞልኛል ሰዋይን ደግሞ ጌታ ሞልቶልኛል ከሞት ጥላ ብሄድ የቱ ያስፈራኛል ይሁን እረኛዬ መኖር ስለዚህ ደስ ደስ እያለኝ ነው ደስ ደስ እያለኝ ነው ሰገነኝ ነካው ደስ ደስ እያለኝ ነው 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 ደስ ደስ ኢየሱስ ይቆጠረብኝ አንተ ቤተኛ ሁሉ ሙሉ ነው ቤት ይመቻል ወየሰልከ ተሳክልኛ ደስ ደስ እያለኝ ነው 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 ደስ ብሎኛል ኢየሱስዬ ወንጌል ሰብከኝ ተሳክቶልኛል ደስ ደስ እያለኝ ነው ደስ ደስ እያለኝ ነው ደስ እያለኝ ነው ደስ ደስ እያለኝ ነው ደስ ብሎኛል ኢየሱስዬ የቆጠረብኝ አንተ ቤት ሆኜ ሁሉ ሙሉ ነው ቤት ይመቻል ወንጌል ሰብከኝ ተሳክቶልኛል ደስ ደስ እያለኝ ነው ደስ ደስ እያለኝ ነው አቤት 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 ደስ ደስ እያለኝ ነው ደስ ደስ እያለኝ ነው ደስ
ደስ እያለኝ ነው ደስ እያለኝ ነው በዜማ ምስጋና በኑሮ ምስጋና ይገባዋል ጌታ በዜማ ምስጋና በኑሮ ምስጋና ይገባዋል ጌታ ኢየሱስ ለትልቁ በምስጋና በምስጋና ይገባዋል ጌታ በምስጋና በምስጋና ይገባዋል ጌታ ይገባዋል ጌታ ይገባዋል ይገባዋል በምስጋና ለምስጋና ይገባዋል ጌታ በምስጋና ለምስጋና ይገባዋል ጌታ ይገባዋል ይገባዋል Mina magamad fakada Amerika sa tukuta Yesus. Hindi mo na dapat Cambodia ako na laban eh. Project iwan ngayon mali project na mami. Yesus ya dina. Amen. Project iwan ngayon ijar moti gambar ma amen. Amen. Kana barke sa ulit puda ulit musa got kap galat. Ayo tata chapsisa. Wallahi akas ko dewa kayo. Kasama lafakasa nanis naman agode alipan chalisa Senduwa jename ayo tata chapsisa Latu dakawame Wolfina kachubeka Sanamanda katame Akas gode wakayo Tamala pakasa
Nanis namana gode ani panchalisa mana ona tulsene gappa se sanagane narra kayanasa enar kaduma kasa mana ona tulsene gappa se sanagane narra kayana enar kaduma kasa 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 Nahora kaduma Sanagari rate Napa yese marara Akasa panuchura Nahora kaduma Sanagari rate Napa yese marara Akasa panuchura Napa kadisa Akabachandisa guyyaa gaa'ela keessanii guyyaa eebba keessaniitiin baga Waaqayyo isin qaqqabsiisee baga gammaddan. Akkasumas obboleessa keenya Fidhawaaq fi obboleettii keenya Burtukaan baga guyyaa gammachuu guyyaa gaa'ela keessaniitiin isin qaqqabsiisee እንኳን አደረሳችሁ አሁን እንድትቀመጡ ፈቅደንላችኋል። ቁጭ በሉ። እግዚአብሔር ይባርካችሁ። የዛሬውን የሁለት ሙሽሮቻችንን የጋብቻ ስነ ስርዓት በአብ በወልድ
በመንፈስ ቅዱስ አንድ አምላክ ስም እንጀምራለን። መጽሐፍ ቅዱስ ስለ ፍቅር ስጦታና ስለ መጋባት የሚያስተምረንን በጋራ እንስማ። የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ስለ ፍቅር ኃያልነትና ብርታት እንዲህ ይላል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደምጮህ ናስ ወይም እንደምንሸዋሸው የጽናጽል ሆኛለሁ። ትንቢትን ቢኖረኝ ምስጢርን ሁሉ እውቀትንም ሁሉ ባውቅ ተራሮችንም እስካፈርስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ይህችንም ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውንም አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ይሻራል፣ ልሳኖች ቢሆኑ ይቀራሉ። እውቀትም ቢሆን ይሻራል፣ ከእውቀትም ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ሽር አለው። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽር አለው። ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። እንግዲህ ከሆነ እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንቶ ይኖራሉ። ከነዚህም የሚበልጠው ፍቅር ነው። አሜን። እንዲሁ ኤፌሶን ምዕራፍ 2 ኤፌሶን ምዕራፍ 5 ይቅርታ ከቁጥር 21 እስከ 33 ያለውን በአፋን ኦሮሞ አነበዋለሁ። ክርስቶስን ሰፌፈቹudhaan walii abboomamaa. Haati manaa akkuma gooftaa Yesuusiif abboomamtutti abbaa manaa ishiitiif haa abboomamtu. Kiristoos mataa wallaa kiristaanaa akkuma ta'e abbaan manaas mataa haadha manaati. Kiristoos fayyisaa wallaa kiristaanaati. Wallaan immoo dhagna isaati. Wallaan kiristaanaa harka Kiristoos jala akkuma of galchitu, haati manaa waan hundumaan harka abbaa manaa ishii jala of haa galchitu. Kiristoos akkuma wallaa kiristaanaa jaallate wallaadhaafis dabarsee of kenne, akkasuma abbaan manaas haadha manaasaa haa jaallatu. Wallaan kiristaanaa Waaqayyo biratti fudhatamtuu akka taatuuf Kiristoos karaa dubbii isaatiitiin bishaaniif qulqulleessee ishii hin qulleessa. Wallaanis xurii dirmamuu wanta kana fakkaatu otoo irratti hin argamiin fudhatamtuu mudaa hin qabne godhee ulfina isaaf of dura ishii dhaabeef jira. Akkasuma immoo abbaan manaa akkuma dhagna ofii isaatii jaallatutti haadha manaasaa jaallachuun isaaf hin ta'a. Namni haadha manaasaa jaallatu ofiisaa hin jaallatu. Namni foonsaa hin soora, hin dhimmaafis malee takka foonsaa jibbee hin beeku. Kiristoos waldaadhaaf akkasuma godhe, nuyis bu'aa dhagna Kiristoos. Caaffanni qulqullaa'aan sababii kanaaf dhiirri abbaasaa fi haadhasaa hin dhiisaa, haadha manaasaattis hin maxxana, isaan lachuus foon tokko hin ta'u jedhe. Dubbiin kun dhoksaa gadi fagoo of keessaa qaba. Inni waa'ee Kiristoosiif waa'ee waldaa kiristaanaa hin dubbata jechuu kooti. Ameen. Egaa dubbii Waaqayyoo hin gorsinaa. Ijoollota keenya kana natu barsiise baatii 3 ol baatii 4 kan itti siqu
dubbii waaqayyo akkamitti akka wal faana jiraatanii abbaan manaa inni dhiiraa abbaa manaa gaarii ishiin dubaraa immoo haadha manaa gaarii akkaataatti taatu dubbii waaqayyo keessaa isaan barsiisaa dhufeera። እነዚህን አራቱን ወጣቶቼ እኔ ነኝ ያስተማርኳቸው የእግዚአብሔርን ቃል ለአራት ወራት ሳስተምራቸው ጥሩ ባል እንዲሆን ባልየው እሷም ጥሩ ሚስት እንድትሆን ቤታቸው ክርስቶስ የሚገኝበትና ክርስቶስ የሚከብርበት ቤት እንዲሆን ሳስተምራቸው ቆይቻለሁ። እንግዲህ ወደ እግዚአብሔር ቃል አሁንም ለጉባኤው እና በጉባኤው ፊት ለፊት ለነዚህ ሰዎች ምክር ይሰጣቸዋል። አንዱ ምክር ስነ ስርዓት የሚባል ነገር ነው። እንግዲህ ዛሬ አንድ ስርዓት ተበላሽቷልና ያንን በእርቅ ካልጨረስን በቀር የእግዚአብሔርን ቃል አንናገርም። እሱም ምንድነው? እንግዶችን ጠርታችሁ አባቶችን፣ እናቶችን፣ ተናናሾችን፣ ጓደኞቻችሁን፣ ሰፈሮቻችሁን ጠርታችሁ ያረፈዳችሁ ሚዜዎች ተነስታችሁ ትቆማላችሁ። ሚዜዎች ሙሽራ አይነካም። ዛሬ ምንም ጥፋት ቢኖርበት ሙሽራ አይነካም። ያረፈዳችሁ እኔ ያላረፈደ አላልኩም፣ ያረፈደ ፀሐይ ላይ ቀድሞ የመጡ ሙሽሮች ሲቀጡ ፀሐይ ፊቷን ያቺ ቀይ ቆንጆ የነበረች ልጅ ፀሐይ ፊቷን አክስሎ እናንተ ግን እህታችንንና ሙሽራውን አስቀይማችኋልና ይቅርታ ትጠይቃላችሁ? አትጠይቁም? አጥፍታችኋል? አይለምዳችሁ? ይቅር በሏቸው እስኪ። አንደኛው በእግዚአብሔር ልጆች ውስጥ የሚጠበቀው ነገር ስነ ስርዓት ነው። የሰዓት ስነ ስርዓት፣ የህይወት ስነ ስርዓት፣ የአለባበስ ስነ ስርዓት፣ የአምልኮ ስነ ስርዓት፣ የአገልግሎት ስነ ስርዓት ነው። ይሄ ከተበላሸ ሁሉ ነገር ይበላሻል። ለዚህ ነው ይቅርታ እንዲጠይቋችሁ እናንተ አባቶች እዚህ ፀሐይ ላይ ስትንቃቁ የነበራችሁትን ይቅርታ እንዲጠይቁ ያደረግኩኝ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የእግዚአብሔርን ቃል ለእነኚህ ሰዎች የሚሆን የእግዚአብሔርን ቃል ጥቂት አካፍላችሁና ከዛ ወደ ስርዓቱ እንሄዳለን። መዝሙርም ወንድማችን ያዘምረናል ብዬ ተስፋ አደርጋለሁ። ዘፍጥረት ምዕራፍ 24 ቁጥር 1ን መጽሐፍ ቅዱስ የያዛችሁ ትከፍቱና ለዚህ ሰርግ ፕሮግራም የመረጥኩት በልቤም የተቀመጠው ሐሳብ ይሄ ነው። በሰው ሕይወት ውስጥ ጣልቃ የሚገባና የሚመራ አምላክ ነው። አሜን ነው። እግዚአብሔር ሰውን ይመራል። እግዚአብሔር በትዳር ውስጥ ሰውን ይመራል። እግዚአብሔር በስራ ውስጥ ሰውን ይመራል። እግዚአብሔር በመንፈሳዊ አገልግሎት ውስጥ ሰውን ይመራል። ሰው በእግዚአብሔር ካልተመራ አደጋ ውስጥ ነው የሚወድቀው። ውድቀቱን ማንም አያሻሽለውም። ከውድቀቱ ማንም አያነሳውም። ከእግዚአብሔር እጅ የወደቀ ሰው፣ ከእግዚአብሔር መንገድ የሳተ ሰው በሁሉ ጤነኛ አይሆንም። ነገሩ ሁሉ የተበላሸ ነው። ንግግሩ የተበላሸ፣ ህይወቱ የተበላሸ፣ የጋብቻ ህይወቱ የተበላሸ፣ ስራው የተበላሸ፣ ቢዝነሱ የተበላሸ ነው የሚሆነው። እግዚአብሔር ሲመራ ግን ኪሳራ አይኖርም። ስለዚህ እግዚአብሔር በዘመናችሁ ይምራችሁ። ለእናንተ የሚመኘው እግዚአብሔር እንዲመራችሁ ነው እና ይህንን ክፍል ለአንብብና የእግዚአብሔርን ቃል ጸልየን ጥቂት እንካፈላለን። ዘፍጥረት ምዕራፍ 24 ከቁጥር 1 አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በስራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ ሀገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅ ሚስት ትወስድለታለህ። ሎሌውም ሴቲቱን ምናልባት ወደዚህ ሀገር ከኔ ጋር ለመምጣት እምቢ ያለች እንደሆነ ልጅህን ወደ መጣህበት ሀገር ልመልሰውን ብሎ ጠየቀው። አብርሃም አለው፣ ልጄን ወደዚያ እንዳትመልስ፣
እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድኩበት ምድር ያወጣኝ ይህችንም ምድር እሰጥሃለሁ ብሎ የተናገረኝ የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል። ከዚያም ልጄን ሚስት አድርገህ የምትወስድለትን ይሰጥሃል አለው ይላል። አጭር ጸሎት እንጸልይ። በግርማ በሞገስ እጅግ የላቅህ እግዚአብሔር የሰራዊት አምላክ እግዚአብሔር ገናና አምላክ ሁሉን ቻይ አምላክ ለነኚህ ወጣቶች ስላዘጋጀው የበረከት ዘመን ስላዘጋጀላቸው የድል ቀን የምስጋና የዝማሬ ቀን በናፍቆት ሲጠባበቁ የነበረውን ይህንን ቀን ምርኮ አድርገህ ስለሰጣቸው እጅግ አድርገን እናመሰግንሃለን። በቃሊ ደግሞ ምከረን በጌታችን በመድኃኒታችን በኢየሱስ ስም አሜን። አብርሃም የሚባለውን ሰው ታውቃላችሁ። አብርሃም እግዚአብሔር የመረጠው ሰው ነው። በ75 ዓመቱ ጀምሮ እግዚአብሔርን ሲከተል ኖሮ ከዛ ልጅ እሰጥሃለሁ ሲለው ልጅ ሳያገኝ ረጅም ዓመት ኖረ። utoilmoon qabaatiin umriin isaa gara boollaatti gara du'aatti nama dhiyaateedha. Abrahaam dulluma keessa garuu galgala keessa Waaqayyo isa yaadatee ilmoo isaaf kenne. Waaqayyo galgala isaa ta'uu isin haa yaadatu. Ameen. Galgala keessa yaadate Waaqayyo nama kana. Isaa qarree du'aa qarree boollaa qaqqabeeyyi ilmoo kenneef Waaqayyo. Sana boodas hin eebbisee qabeenyaan hin eebbisee ilmoo isaa kanas Waaqayyo hin eebbisee si'a. እግዚአብሔር ለአብርሃም የሰጠውን ልጅ ባረከለት፣ ፍሬውንም ባረከለት፣ ደግሞም ያለውን ነገር ሁሉ ባረከለት። አብርሃም ተባረከ፣ እድሜውን ጨረሰ። ሊሞት አካባቢ ግን እንደዚህ አለ፣ የቤቱን አዛዥ የከብቱን ሁሉ አዛዥ ይላል። ምናልባት አልዔዘር የሚባል ሰው አለ በቤቱ ሊወርሰው ሲጠባበቅ የነበረ ሰው መሆኑን እንዲሁ አንዳንድ መጽሐፍቶች ይናገራሉ። እና አልዔዘር አብረው አብርሃምን እንዲህ አለው፣ እባክህ እኔ አሁን የሚሞትበት ጊዜ ደርሷል፣ ለልጄ ከከነዓን ሴቶች እንዳያገባ እባክህ ና ማልልኝ ብሎ እጁን ጭኑ ላይ እንዲያስቀምጥ አድርጎ ማልልኝ አለው። ዋቀዮ ሰበን ኬሳ በይከን ሰበኮ ሰበን ዱር ኬሰት ቀለጤ ጉደት የሰነ ኬሳ ጠቂቲ ኢጆሌ አቺ ጅረን ኬሳ አደመና ኢልመኮቲ ፋደመና በርባኒ መሌ ሰበከና አንከነ ኬሳ አደመና አከንፉኔ ጎቱና ከቀጡ የዴ ከከቺስ ናከቀጡ የዴ ለምን ከነዓናውያን እንደምታውቁት እግዚአብሔርን የማያውቁ እግዚአብሔርን የማይወዱ የአሕዛብ አምልኮ ልምምድ ያላቸው የእግዚአብሔር ነገር የማያውቁ አምልኮ የማያውቁ ይልቅስ ብዙ ክፋትን የተለማመዱ ህዝቦች ናቸው። እግዚአብሔር እዛ ተቀመጥ ብሎታልና ተቀመጠ በክፉዎች መካከል። ዋናው ነገር የዘሩ ጉዳይ ሲያሳስበው እባክህ ኤልዔዘር ለልጄ ሚስት ከነዚህ አሕዛብ መካከል አታድርግ፣ እግዚአብሔርን ከማያውቁ እግዚአብሔርን ከማያመልኩ እግዚአብሔርን ከማይከተሉ ሚስት አትውሰድለት ብሎ ማለለት። ልጅቷ እምቢ ካለችስ ልጁን ነው የሚወስደው አለው። አይ እግዚአብሔር ይቀድመሃል አለ። እግዚአብሔር ይቀድማችሁ። አሜን። ያሰባችሁ ሰዎች ትዳር ለመመስረት ያሰባችሁ እየጸለያችሁ እየጠበቃችሁ ያላችሁ እህቶችና ወንድሞች የኔ መሻት ለእናንተ ዛሬ እንዲህ የምል ነው፣ እግዚአብሔር ይቅደማችሁ። አሜን። ብዙ ሰዎች ምኞታቸውንና ፈቃዳቸውን አስቀድሞ የስሜታቸውን ምርጫ ተከትለው በዘመናቸው ሁሉ ሲያለቅሱ አውቃለሁ። ባገለገልኩባቸው ብዙ ዓመታት ብዙ ሰዎች በጊዜያዊ ስሜት ላይ ተመስርተው በሆነ ጠፊ በሆኑ ነገሮች ላይ ተመስርቶ ስራ አላት ስራ አለው፣ መልክ አላት መልክ አለው፣ የሆነ ነገር አላት የሆነ ነገር አለው ብሎ ብዙ ሰዎች በዘመናቸው የማይቋረጥ እንባ የሚያፈሱ ሰዎች አሉ። እግዚአብሔር የቀደማቸው ግን እግዚአብሔር ምልክት የሰጣቸው ሰዎች በዘመናቸው ሁሉ በደስታ ሲኖሩ አውቃለሁ።
እግዚአብሔር ይቀደማችሁ። እግዚአብሔር ይቀደማችሁ። እግዚአብሔር ይቀድመሃል አለው። ለካ ሽማግሌው ምንም ቢያረጅም ከአምላኩ ጋር ግንኙነት ነበረውና እግዚአብሔር ይናገረዋል። ወገኖች ሆይ ልባችሁ ከእግዚአብሔር ከሆነ እግዚአብሔር ይናገራችኋል። ብዙ ወጣቶች የእግዚአብሔር ፈቃድ ስለመሆኑ በምን አውቃለሁ ይላሉ። ማግባት ፈልጋለሁ፣ አዎ። የሚወዳት የሆነች ልጅ አለች፣ የሚወደው የሆነ ልጅ አለ፣ አዎ። ግን የእግዚአብሔር ፈቃድ መሆኑን እንዴት አውቃለሁ ብሎ ይቸገራሉ። የእግዚአብሔር ፈቃድ እኔን ከምታዩኝ በላይ ለሰው ልጆች ግን ግልጽ ነው። የሰው ችኮላ፣ የሰው አለማስተዋል፣ የሰው ከእግዚአብሔር ጋር ግንኙነት ማጣት ካልጋረደው በቀር የእግዚአብሔር ፈቃድ ስውርና ውስብስብ አይደለም። እግዚአብሔር ብርሃን ነው፣ መንገዱም ብርሃን ነው። ስለዚህ አትሳቱ። እግዚአብሔር እንዲቀድማችሁ እድል ስጡት። ጨርሳችሁ ናፈርምልኝ እግዚአብሔር አትበሉት። እግዚአብሔር ነሞኒ ዶኮ ከራዋ ቀዮ ኢሰኒት ፌኢፊ ሚለመታሳኒ ረቱንዳኒ ከአኒ ዋ ቶኮ ኬሰሴን ኤገ ሴነን ኢምቦደሞ አከስየን ዋቀዮን አኒ ጡሙሬ ራኮቱ ፊርማኬ መለቶ ከይረና ካየ ዋቀዮሞ አከስት ሆጀቱ እግዚአብሔርን ጅማሬውንም ፍጻሜውንም ለእግዚአብሔር ስትሰጡ እግዚአብሔር ይመራችኋል። የጀመራችሁትን ጨርስልኝ አትበሉት። እግዚአብሔር ኦፊ ከሰኒ ጀልቀብደኒ አትናጡ ሙሪንጀኒናን ዋቀዮት ጀልቀቢ አትጡሙሪ ወየተን ሲንገጌሰ ዋቀዮ እንስና ገጌሱ ዋቀዮ የለ ሂምበ ጋፈ መና በኡ አከስ የለ እርገማንኩን ኦጀታ መና አብርሃም ያ ዋቀዮ ዋቀ አብርሃም ጎፍታ ኮቲየ ዮአቲ ነቀየችተ ዮአቲ ነገጌስተ ዮአቲ ነፋነታቲ ዮአቲ ከራቆረት ነምልከስተ ሲንገለቴ ፈጠሲ ፈንሰገለ ዋቀዮ ስና ዋንት ከነን እንጅሩ ኢሳፍ ብሪን ከነኒ ኢሳፍ ፎላን ቀለኒ ዋቀዮፍ ጅብቻ ሲንቀለን እኖማን በርባድ ሲፈንሰገለ የለ ጋፈ ዋቀዮሞ ኢሰምልከሰ ሂንሰገደፍ ኢላ ጅሬኝ ከሰን ዋቀዮ ፋሰገድ ቀበኝ ከሰን ዋቀዮ ፋሰገድ ያላችሁ ነገር ለእግዚአብሔር ይገዛ። ጌታ ሆይ አለ ካከናወንክልኝ፣ ካሳካይልኝ፣ መንገዴን ካቀናይልኝ፣ ፈቃዴን ከገለጥክልኝ ያንተ እጅ ያለባትን ልጅ ለጌታዬ ለአብርሃም ልጅ ለይስሐቅ እንዲያመጣ መንገዴን ሁሉ ንጹህ ካደረግ እግዚአብሔር ሆይ እኔ እገዛልሃለሁ አለው። እግዚአብሔርን ጅማሬውን ገና ሄዶ የሴቶችን ፊትና አፍንጫና ጸጉር ሳይመለከት በቀጥታ ያደረገው ነገር ምንድን ነው? እግዚአብሔርን ፈቃድ መጠየቅ ነው። ብታሳካልኝ፣ ብትመረኝ፣ አንተ መንገዱን ብትመርጥልኝ ጌታ ሆይ ብሎ ነው ከቤት የወጣው። ገና ሲጀመር ብዙ ወጣቶች የሚሳሳቱት፣ እጅግ በጣም ብዙ ወጣቶች የሚሳሳቱት ጅምሩን ተሳስተው ፍጻሜው እንዲያምር ይፈልጋሉ። ደገጎኒ ባየን ወላ ክርስቲያና ከሰት ከኡምሰረት ዶጎጎረኒት ከኡምሰሳኒ ዶጎጎራን ጀልቀበኒት ዱምኒ ሳኒ ማከሳኒ በሬድ በርባድ እንጅሩ አከስንተው ዱምኒ ከሰና ከበሬድ ወበርባደን ጀልቀምኒ ከሰን ዋቀዮን አተው አሜን ሚያመንጀላ ሰገድ አሜን ሚያመንጀላ ሚያመስ አሜን። ጅማሬያችሁ ያማረ ከሆነ አንድ ፎቅ መሰረቱ በትክክል ካልተገነባ እና ፎቁ 40 ፎቅ ወደ ላይ ብትገነባ 40ኛው ፎቅ ሁሉ መሰንጠቅ ይጀምራል። ለምን? ጅማሬው ነው የተበላሸው። ጅማሬያችሁ ይመር። አሜን ሚያመንጀላ አሜን። ጅማሬያችሁ ይመር ነው ያልኳችሁ። ከዛ ምልክት ይፈልጋሉ አለ ጌታ ሆይ እኔ ግልጽ የሆነ አይደንቲፋይ የሆነ የማይጭበረበር የማይታታ ምልክት ይፈልጋሉ አለ። ይሄ ሰው አገልጋይ ነው፣ የሰው ቤት ሰራተኛ ነው፣ ተባራኪ ነው። ነገር ግን የእግዚአብሔርን ዕውቀት የተሞላ ነው። የእግዚአብሔር ዕውቀት ይግባባችሁ። ምንም አይታጣም። ሰውየው መንፈሳዊ ስነ ስርዓት በአብርሃም ስር እየሄደ
ተምሯል። አንዳንድ ሰው አይባልም እኮ ይሄኛው አብርሃም ስር እየሄደ ሰው እግዚአብሔርን እንዴት መከተል እንደሚችል እግዚአብሔርን ተከትሎ ደግሞ እንዴት ውጤታማ መሆን እንደሚችል ተምሮ የጨረሰ ተማሪ ነው። ግን ያረጀ ሽማግሌ ኖራል። ራሱ የሰውን ቤት ሲያገለግል አርጅቷል። ከዛ መጨረሻ ላይ ምን አለ? እግዚአብሔር ሆይ አለ እኔ እሄዳለሁ አንድ ወንዝ ጋር ሲደርስ ይላል። መገለጥ ነው የሚያየው፣ ትንቢት ነው የምናገረው። እግዚአብሔር ሆይ አንድ ወንዝ ጋር እሄዳለሁ፣ እዛ ወንዝ ጋር ሲደርስ ውሃ ጠጣ የምትለኝ ግመሎቼንም ይላል። ግመል አይደለም ግመሎች ነው ለካ። ሰውየው ገና ከቤት ሲወጣ ሁሉን ነገር ሸክፎ ወጥቷል። ምን ለአባቷ የምትሰጥ ስጦታ፣ ለእናቷ የምትሰጥ ስጦታ፣ ለወንድሞቿ የምትሰጥ ስጦታ፣ ለራሷ ለምትገኘው ምስት ለምትሆነው የምትሰጥ ስጦታ በግመሎች ጭኖ ሌሎች ሰራተኞችን አስከትሎ ነው እየሄደ ያለው። እና ምን አለ? ግመሎቼን ውሃ አጠጣ የምትለኝ ለራሴና ውሃ አጠጣ የምትለኝ እሷ የጌታዬ የአብርሃም ልጅ ምስት ናት ብሎ መገለጥ ተናገረ። እሺ ጉዞውን ቀጠለ። እጅግ ሩቅ ዘመን ሩቅ አገር እያደረ እየዋለ መጨረሻ ላይ አንድ ወንዝ ጋር ሲደርስ እግሩ ቆመና የሆነች ወጣት ልጅ እንስራ ይዛ በትከሻዋ ውሃ ልትቀዳ ቤተሰቦቿ የላኳት የሆነች ልጅ ወንዝ ጋር ቆማ አገኛት። እሱ ስለመገለጡ ሳይሆን መደበኛ ሕይወቱ በእግዚአብሔር መንፈስ የተመራ ነው። እሁድ ብቻ አይደለም መንፈሳዊ የሚሆነው። ሰውየው መንገዱ ሁሉ በእግዚአብሔር ፈቃድ እየታጠረ ነው። ዘመናችሁ ሁሉ በእግዚአብሔር ፈቃድ የተሞላ ይሁን። አንዳንድ ቀን አይደለም መንፈሳዊ የሚሆነው ሰውየው ጉያሎ ቆፈሚት ነው አፉራ ከንተው ወላ ከሰጥ ቆፈሚት ካን ራጂዱበት እን ጅሬኝ ሳቡቱማት አፉራ ዋቀዮን ከንገገፈሜዳ እና ዮ ኢሺን ቢሻን ዱቂ ጋሎተ ኬስ ቢሻን ሁንሱ ሲናንጀት ዮ ነርጌ ኢሺን አለመና ilma gooftaa kootiitii jedhee hamanee dubbatee manaa ba'e. Dubar mucayyoon sanaan akkas jedhe ati eewunni ani intala ebeluuti, haati koo ebelu jedhamti, abbaan koo ebelu jedhama, amma bishaanii warra kootiif waraabuudhaaf as dhufee jette. Wajjin deemi achumatti kennaa ishiidhaaf kennee wajjin deeme gara mana warra ishiitii. Hin dhaqee warra ishii hinnaa dhaqee eessaa dhufte jedhanii ani hojjataa ergamaa Abrahaam nama Waaqayyo eebbiseeti. Inni nama eebbifamaadha. Namni Waaqayyo waaqessu duri isin eebbifama. Isinaa eebbisu Waaqayyo. Mana keessa naa eebbisu. Gola keessa naa eebbisu. Tajaajila keessa naa eebbisu. Sanyii keessa naa eebbisu. Waaqayyo waaqesseeti hin eebbifametti jedhe. Waaqayyo eeggateet hin eebbifame jedhe warra ishiitiin. Amma immoo ilma isaaniitiif haadha manaa fuudhuun dhufee jedhe. Innaan dhufu mucaa keessaniin argee jedhe. Mucaan keessan immoo milikkita mana kootii gaafan ba'u dubbadhe kinoo ishii irratti argee haadha manaa taasisaatii gooftaa kootiif ilma gooftaa kootiitiif naa kennaa jedhe. እንደዚህ ያሉ ይላል መጽሐፍ ቅዱስ። ነገሩ ከእግዚአብሔር ዘንድ መጥቷልና ክፉም ሆነ ደግ መመለስ አንችልም። አያችሁ፣ አንቃወምም ነው፣ እምቢ አንልም ነው። ምክንያት እግዚአብሔር ነገሩን ቆርጧል። እግዚአብሔር ወስኗል። እግዚአብሔር አስተካክሏል። ምልክቱ ከእግዚአብሔር ነው። ስለዚህ እኛ ምንም አንናገርም። አንድ ነገር ብቻ እንለምንሃለን፣ ለአንድ 10 ቀን ልጃችን እኛ ጋር እንድትቆይ ፍቀድልን አሉት። ከዛ እባካችሁ አከዚህ ሄደ ዋቀዮ ከራኮ ሁንዱማና ስቤሴራ ነንቱርሲሲና የደ ዋቀዮ ከራኬሰን ሁንዱማ በሬቹ ዋቀዮ ከራኬሰን ሁንዱማ ስቤሱ ሁንዱማ ህንስቤ
sirreesse. Gaa'ela kana keessa otoo mudaan tokko jiraate, otoo Waaqayyo sirreessuudhaa baate, nutis gammachuudhaan asis danatti wanti tokko raawwatu. Waaqayyo isaaniif sirreesse waa hundumaa, isaaniif milkeesse, waa hundumaa wal isaaniif qixxeesse. Fedhii isaanii, yaada isaanii, dubbii akka dubbii Waaqayyootti gaa'ela isaanii akka kiristiyaanaatti qulqullummaadhaan jalqabanii qulqullummaadhaan akka xumuran Waaqayyo waa hundumaa isaaniif raawwate. Maqaa isaatiif galanni haa ta'u. Egaa har'a inni ka'ee haadha manaasaa fudhatee gale jedha. Mucaasaa fudhatee gaafa galu Yisaaqis gooroo marra dhaabbatee karaa kam dhufa laata? Fidee dhufamu harka duwwaa dhufa. Ali'eezer haadha manaa naa fidee dhufamu harka duwwaa natti deebi'a jedhee gooroorra naanna'ee guyyaa meeqa otoo harka raasaa jiru namni wayii gaala fe'atee itti dhufaa jira. Itti kaateedha. Hinnaa dhaqu intala bareedduutu bira jira. Ishiin kun haadha manaa kooti jennaan haadha manaa keeti Waaqayyo akkasitti karaa koo naa mijeesse. እጅግ በጣም የሚገርመኝ የመጨረሻ ቁጥር 67 ላይ ይስሐቅ ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ምስትም ሆነች፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና ይላል። ክብር ለኢየሱስ ይሁን። አያችሁ፣ እግዚአብሔር የመራው ትዳር መጽናናት አለበት። ችግር ጊዜ መጽናናት፣ መከራ ጊዜ መጽናናት፣ ደስታ ጊዜ መጽናናት። ብዙ ትዳሮች በሽታ አጥቅቷቸው ብዙዎች እያለቀሱ በሆነ ምክንያት በአንድ ቤት እየኖሩ ነው። በሆነ ምክንያት አንዳንዴ ሀብቴ ከሚካፈል እንደው በቃ ሊቻለው ብሎ፣ አንዳንዴ ልጆች ስለተወለዱ ልጆች ከሚበተኑ ነው የምኖረው የሚሉ ሰዎች አሉ። አንዳንዴ እድሜ ሄዷልና ከዚህ በኋላ ምን አመጣለሁ ብሎ ነው የሚኖሩት። እግዚአብሔር የሰራው ግን፣ እግዚአብሔር ያቋቋመው ተቋም ግን፣ እግዚአብሔር ያደራጀው ድርጅት ግን ከደስታ ወደ ደስታ ነው። ጉድለት ቢኖር ፍቺ አይታሰብም። ሐዘን ቢኖር፣ የአንዳንድ ሰው መልክ መቀያየር ቢኖር ፍቺ አይታሰብም። ለምን? እግዚአብሔር ፍቅር ውጫዊ አይደለም፣ እሱ ውስጣዊ ነው። ያኔ ምንም ነገር በቅርብ ጊዜ እዚሁ ከተማችሁ ስለ እንግዳ ስለሆንኩ ነው። እዚሁ ከተማችሁ ይሄ ይባላል ምንድነው ይሄ ሰነዶች ማረጋገጫ እንደዚህ የሚፈራረሙት ሰነዶች ነው የሚባለው። ውልና ማስረጃ ነው። እርግጠኛ ናችሁ? እሺ፣ ግን ሰነዶችም አይደለም። ሰነድ የግዢና ሽያጭ ውክልና ነው። ይሄ ጋብቻ ብቻ ወሳኝ ኩነት አትሉኝም እንዴ? ወሳኝ ኩነት አካባቢ የሚሰራ አንድ ክርስቲያን ነው ነገረኝ። ወሳኝ ኩነት የሚፋቱ እዛ ነው የሚፋቱ፣ የሚጋቡትም እዛው ነው የሚጋቡት። እና የሚጋቡት ሰልፍ አላቸው። ቀድሞ ጠዋት የሄደ እንግዲህ ቶሎ ተሰናግዶ ለመሄድ ሰልፍ አለው። የሚገርማችሁ የሚጋቡት ሰልፉ በጣም ትንሽ ነው። ለፍቺ እዛው የሚሄዱት ግን 3-4 ድርብ ነው ብሏል። እግዚአብሔር ይጠብቀን። አሜን። ይሄ ከባድ አደጋ ነው። ከባድ አደጋ ነው ወገኖች ሆይ። ለውጥ ቢመጣ፣ ለውጥ ቢኖር፣ ጤና ቢቀየር፣ መልክ ቢቀየር፣ ገንዘብ የገንዘብ ምንጭ ቢቀየር፣ ፍቅር ለዘላለም አይወርቅም፣ ጸንቶ ይቆማል። እኔ አባትና እናት በሕይወት አሉ እና ከ65 ዓመት በላይ አብሮ ኖረዋል። 66ኛ ዓመታቸው ነው ዘንድሮ። ዛሬም እኔ ለትዳር አጋሬ የማልናገረውን የፍቅር ቋንቋ ይነጋገራሉ። ምንድን ነው የሚሰሩት እነዚህ ሰዎች እላለሁ። ለራሴ ይገርመኛል። ፍቅር
የነሱ ፍቅር እውነተኛ ፍቅር ነው። ስለዚህ አያረጅም። ሁል ጊዜ ሽማግሌ ነው፣ አሮጊት ናት፣ ነገር ግን ፍቅር ሁሌም አለ። ወገኖች ሆይ ይህንን በእግዚአብሔር መንፈስ ስትመሩ እውነተኛ ፍቅር ነው የሚመሰረተው። እሱ ደግሞ በበሽታ አይቀየርም። አንድ የማውቀው ሰው ታመመች ሚስቱ። በጣም የምታምር ልጅ ነበረች። የሰርጓ ቀን እንደጋጣሚ እኔ ሆነኝ የሰበኩኝ እና ታምራለች። በጣም ነው የምታምር። ከተማ ውስጥ በጣም የምትወደድ ልጅ ነበረች፣ ብዙ ሰዎች የሚመኟት። ፋይናሊ ታመመች። ስትታመም የመጀመሪያ ኬሞ መውሰድ ነበረባትና ፀጉሯ ከላዋ ላይ ተላጨ። ያ ፀጉር ጠፋ። ያ መልክ ቆዳው ከላው ላይ እየወደቀ መጣ። ከዛ እንደዚህ ተሟቶ ዋጋ ከፍሎ ጾም ጸሎት ገብቶ ያፈቀራትን ልጅ ትቷት ጠፋ። ወገኖች ሆይ ፍቅር ለዘላለም አይወርቅም። ቅድም ያነበብኩላችሁ ቃል እንደዚህ ነው። ፍቅር ለዘላለም ምን አይሆንም? አይወርቅም። ስለዚህ የሚወርቅ ፍቅር በስጋ የተጀመረ ፍቅር ነው። የማይዘልቅ ፈተናን የማያልፍ ችግርን የማይቋቋም ፍቅር በሁኔታዎች ላይ የተመሰረተ ነው። በእግዚአብሔር መሪነት የተጀመረ ትዳር ግን ይዘልቃል። ሃሌሉያ! የሚያነቃንቅ ነገር እንኳን ቢመጣ እንዲህ ብሎ ቀጥ ብሎ ነው የሚቆመው። አንዳንድ አውሎ ነፋሶች አሉ፣ በትዳር ውስጥ የሚያልፉ አሉ፣ ፈተናዎች አሉ፣ ችግሮች። ነገር ግን ቢወዛወዝም እዛው ነው፣ አይወርቅም። እንዲህ አይነት ትዳር ይስጣችሁ እግዚአብሔር። የሚጸና ችግርን የሚሻገር ትዳር እግዚአብሔር ይስጣችሁ። ክብር ሁሉ ለእግዚአብሔር ይሁን። ጌታ ሆይ እናመሰግንሃለን። ቃልህን የሰሙ እግዚአብሔር የዘላለም አምላክ ሆይ እነኚህ ወዳጆቼን ትዳራቸውን ዘመናቸውን ሁሉ እንደ ቃል እንድታደርግላቸው ለመንኩ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እሺ አሁን ትዳራቸውን የምንመሰርትበት የምናጋባበት ጊዜ ሰዓት ላይ ደርሰናል። መንገድ አዘጋጁላቸው። እንግዲህ ታላቅና ታናሽ እነዚህ ጎረምሶች ታላቅና ታናሽ ናቸው። አንገፋፍ ቅጥሱና ከናፉ እናንገፋ ዱራስ ገአ አቺንን ቅጥሱ አስባአ ሜ obboleessi keenya rabbumaa fi obboleettiin keenya alamiin ka'aatiin dhaabbadhaa bakkuma jirtan